ሰላም ጤና አድማጮች በፓርላማው ውሎ ከተነሱ ጥያቄዎች አንዱ የፕሪቶሪያው ስምምነትና ተገባበሩ ነው። በመድረኩ ጠቅላይ ሚኒስትሩ ምን አሉ ስለዚህ ጉዳይ የምናየው ይሆናል። ፕሪቶሪያ አሉ ጠቅላይ ሚኒስትሩ ስለ ምንነቱም ማብራሪያ ፕሪቶሪያ ፍቱን መድኃኒት ነው እናምንበታለን። ለፌደራል መንግስት ይህ የሰላም ስምምነት የሰጠው ግዴታ ማብራት፣ ቴሌኮም፣ አየር መንገድ እና ሌሎች የመሳሰሉት ሰርቪስን የመመለስ ያንን የሚመለከቱ ነገሮች ናቸው። ያን ደግሞ 100% መልሰናል አድርገናል ከዛም በላይ በዛ ሳይድ ደግሞ የታጠቁ ይፍቱ የተፈናቀለ ይመለስ የሚል ነው። ያ በከፊል ተግባራዊ ሆኗል። የሚቀሩ ሰፊ ጉዳዮች አሉ። ይህን በሚመለከት እኔና ፓርቲ ምን እያልን ነው? እኛ ፖለቲከኞቹ እንጨቃጨቅ በሚቀሩ ጉዳዮች ላይ ህዝቡ ወደ ስራው ይመለስ፣ ወደ ቀየው የተፈናቀለው ይመለስ። ያንን ነው ያለነው። ያንን ነው ለመተግበር እየሞከርን ያለነው። ችግሩ ያለው ስልጡኑ የትግራይ ህዝብ ለዘመናት ታግሎ ያታገለውና ጥቂት ፖለቲከኞችን ለስልጣን ያበቃው ህዝብ መድረክ ነው እንጂ የፖለቲካው ተዋናይ መሆን አልቻለም። በዚህም ምክንያት ወቅቱን ያልዋጁ ተዋናዮች እየተጫወቱበት ነው። በአሁን ሰዓት በትግራይ ቢያንስ 10 የፖለቲካ ፓርቲዎች አሉ። ሁሉም ግን አጃቢ እንጂ ተዋናይ መሆን አልቻሉም። በነገራችን ላይ ይሄ የፖለቲካ ፓርቲዎች መብዛት መርገም ይሁን በረከት ሲል ይጠይቃል የዝግጅታችን ክፍል። ከአመታት በፊት ከህወሓት ውጭ ከጥቂት አመታት በፊት ይሄ ለውጥ የሚባለው አካል ከመምጣቱ እስከመጣበት ጊዜ ድረስ በትግራይ ምድር ሌላ ማንም የትኛውም አይነት ፓርቲ አክቲቭሊ መንቀሳቀስ አይችልም ነበር። ያንን ማስታወስ ይፈልጋል ይሄ ዝግጅታችን ክፍል። መብዛታቸው ምን ያህል በረከት ሊሆን ይችላል የሚለው ጥያቄ እንዳለ ሆኖ ህዝብ በፈለገው ፓርቲ የመደራጀትና ይወክለኛል ለሚለው አካል ጎን አብሮት መቆም ያንን ነፃነት ማግኘቱ ተገቢነቱን ያምናል። እና ህዝቡ ነው ጠቅላይ ሚኒስትሩ ምን በማለት ላይ ናቸው? አሁንም የትግራይ ፖለቲካ ማዕከል ይሄው ዘዋሪው ይሄው ለዘመናት የቆየው አሁን ላይ ጥሩ አቋም ላይ ያሉ ነው ህወሓት ወቅቱን ያልዋጀ ብለውታል። ያው በተደጋጋሚ ነው ይሄንን ወቀሳ የሚሰነዝሩበት። እየተወለጋገደም ቢሆን እየመራችሁ ያለው ያው አካል ነው። መመሪያ አካሄድ እየጠበቃችሁ ነው ንቁ በማለት ያን ጩኸት ያን ምሬት በማሰማት ላይ ያሉ ይመስላሉ ጠቅላይ ሚኒስትሩ። ፓርቲዎችን ወደ አመራር ነው አጃቢ የምትሆኑት እስከመቼ ነው? እና ያንን ለማድረግ ደግሞ ወደዛ ደረጃ ከፍ ለማለት የሚከፈለውን ዋጋ ከፈሉ የሚል ማሳሰቢያ ሆኖ እናገኘዋለን።